ፉል ባልጫና በቀይ የቅዳሜ ቁርስ ማለት ነው። ዳቦንም እኔው ራሴ ነኝ እቤት ነው የጋገርኩት። ፉል እኛ ቤት በጣም ነው የምንወደው። እኛ ቤት ማለት የአባቴና የእናቴ ቤት ማለት ነው። እናቴ ቁርስ ቤት ነበራትና ፉል ይሸጥ ስለነበር ለምደናልና በጣም ነው በቃ ለኛ ስፔሻል ቁርሳችን ነው ፉል። አልጫ ፉል ነው ደግሞ በጣም የምንወደው። እንዳያችሁት ባቄላ ክኩን ከዚህ በፊት የሰራሁት አለ በድፍን ባቄላ አርጌ የሰራሁት አለ። ከአንዴም 2 ጊዜ ሰርቻለሁ ፉል። እሱንም ሄዳችሁ ማየት ትችላላችሁ። ድፍን ባቄላ ቅይጡን ከክኩ ጋር ከፈለጋችሁ፣ ግን ያው ለችኮላ ይሄ ነው የሚሆነው። ከዛ እንዳያችሁት ክኩን አጥቤ የባቄላ ክኩን አጥቤ ቀቀልኩና አሳደርኩት። ከዛ ደግሞ ዳቦንም ጋግሬን ያሳደርኩት። ከዛ ይሄንን ጠዋት ነው እየሰራው ያለሁት። አንድ ላይ የሁለቱን አቁላልቼ ከዛ እንደዚህ 2 ቦታ ቀነስኩት። ሽንኩርት ቲማቲም አድርጌ ካቁላለሁኝ በኋላ 2 ቦታ ቀነስኩት እና አንዱ ጋር እርድ ጨመርኩ፣ አንዱ ጋር ደግሞ በርበሬ ጨመርኩ። እንደምታዩት ፉል በጣም ብዙ አይነት አሰራር አለ። በለውዝም የሚሰሩ አሉ። እኔ ግን ያው የለመድኩት ይሄንን ስለሆነ የምችለውን ነው ይዤ የመጣሁት። ከዛ ሁለቱንም አቁላላሁት፣ የበርበሬውንም የእርዱንም ለብቻ ካቁላላሁት በኋላ ትንሽ ረጠብ እንዲል የፈላ ውሃ ነው ያደረኩበት። ከዛ የፈላ ውሃ ካደረኩኝ በኋላ የበሰለውን የባቄላውን ክክ እጨምረዋለሁኝ ማለት ነው። ስፔሻል ፉል የሚባል አለ። ስፔሻል ፉል እንቁላል ገብቶበት ነው የሚሰራው። እንደዚህ ቀዩ ተሰርቶ ካለቀ በኋላ ከዛ 2 እንቁላል ተሰብሮ ይጨመርበታል። መብሰሉን ላሳያችሁ ብዬ ነው። ከዛ ግን ዳመጥም አድርጌዋለሁኝ በደንብ ወፈር እንዲል። ከዛ በስሎ ከጨረሰ በኋላ ጨው አደረኩኝ። ቆንደ በርበሬ ማድረግ ትችላላችሁ ከፈለጋችሁ። ከዛ ጨው ካደረኩኝ በኋላ አወጣሁት። እኔ ኤግዛክት እናቴ ቁርስ ቤት ይሰራ እንደነበረው ነው እያደረኩ ያለሁት እንጂ እንደዚሁ ማቅረብ ትችላላችሁ ካልፈለጋችሁ። ቂቤ ወይም የተነጠረ ዘይት ከስር ካጋልን በኋላ ፉሉን ማድረግ ነው። ያልጫውንም የቀዩንም አደረኩኝ። ከዛ ቃሪያ ጨምሬ በዝንጅብልና በጦስኝ ሻይ በቃ ዋው ቁርስ ነበረ። ሞክሩት። ከተመቻችሁ ላይክ ፎሎ